አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። አላህ የተመሰገነ ይሁን። ዛሬ ትንሽ ቪዲዮ ልሰራላችሁ መጥቻለሁኝ። ያው የመሰለኝን ቅር ያለኝን ልነግራችሁ እፈልጋለሁኝ። እህቶቼ፣ ወንድሞቼ እንዲሁም ክርስቲያን ወገኖቼ ሁላችሁም ይህን ቪዲዮ እያያችሁ ሼር፣ ሰብስክራይብ እንድታደርጉልኝ እፈልጋለሁ። ቅር ያለኝ ነገር አለ። እሱም ምንድን ነው ብትሉ ቲክቶክ የሚሰሩ ወንድሞች አሉ፣ እህቶች አሉ። ብዙ ነገር ቲክቶክ ያኔ የሚለቀቅበት ነገር ነው። ትምህርት የሚሰጥም አለ፣ የሚያሳዝንም አለ፣ ያኔ የሚያዝናናም አለው ማለት ነው። ያው የምናውቀው ነው እና አንዳንድ ወንድሞች ያማረላቸው ይመስላቸዋል፣ እይታ ያገኙበት ይመስላቸዋል። ያኔ ኮመንት የሚጻፍላቸው ለነሱ ፋይዳ ያለው ነገር የሚያገኙ ነው የሚመስላቸው እና ቲክቶክ የምትሰሩት እህት ወንድሞች እየመረጣችሁ ብትሰሩ ጥሩ ነው። እኛም እናያለን፣ እንማራለን። ብዙ ህፃናቶች አሉ ስለምን የማያውቁ ብቻ መመልከትን ብቻ የሚፈልጉ ብዙ ህፃናቶች አሉ ቲክቶክ ያሉ በብዛት አይደል እንዴ? እኛም እናያለን፣ ትልልቆቹም እናያለን፣ ትንሾቹም እናያለን። እና ስለዚህ ይሄ እኔ የምሰራው ሰው ያዳምጠዋል ወይ፣ ሰውን ይገርመዋል ወይ፣ ያስደስታል፣ ያዝናናል፣ ወላ ያሳዝናል የሚለውን ነገር አስበንበት ብንሰራ ጥሩ ነው። አንዳንድ ወንድሞችና እህቶች የምትሰሩት በጣም ይገርመኛል። በጣም አሁን አሉ ቲክቶክ የሚሰሩ ወንድሞች አይታችሁ ይሆናል። ሽርጥ የሚለብሱ ሽርጥ ነው የለበሱት። ከላይ ቲሸርት ለብሷል፣ ዱላ ይዟል። ያው ገጠር ነው ያለው፣ ሳውዲ ገጠር ያለ ነው የሚመስለው እና የሆነ ገደል ላይ የሆነ ዳገት ላይ ቆሞ ይጨፍራል። ያኔ የሆነ ሀረካት ያሳያል። እያየነው ነው እና ብዙ ሰዎች እያየ ግማሹ ይሰድበዋል በኮመንት፣ ግማሹ አላሂን አለክ ይለዋል፣ ግማሹ ደግሞ አማረብኝ ብለህ ነው አንተ አሰዳቢ ይለዋል። ብዙ ነገር ኮመንት ይጽፉለታል። እኔ ቶሎ ብዬ ኮመንት ነው የምገባው እና አንተ ወንድሜ ያገሬ ልጅ ህፃን ልጅ ነህ፣ ገና ወጣት ታዳጊ ነህ። አላህ ይነአልክ ሲሉህ፣ አላህ ያንሳህ ሲሉህ፣ እግዚአብሔር ይድፋ ሲሉህ ለአንተ ጥሩ ነው? ያ እንደዛ ብሎ የሚጽፉልህ ኮመንት አንተን አስደስተዋል? ይችን ጥያቄ ብቻ ነው የምፈልገው። መቼም ሁላችሁም አይታችሁታል ያንን። እኔ ቪዲዮውን እዚህ ጋር ማቅረብ አልፈልግም። የማንንም ቪዲዮ ማቅረብ ስለማልፈልግ ነው እንጂ አምጥቼ አሳያቸው ነበረ። እና ቤተሰብ አሉህ፣ እህት ወንድሞች አሉህ፣ አገር አለ፣ ቤተሰብ ወገን አለ፣ ጓደኞች አለ፣ ያዩሃል ሁሉም። እና ጥሩ የሰራህ መስሎህ ነው ወንድሜ ልጄ? ጥሩ የሰራህ መስሎህ ነው? አይደለም። እንደው ትንሽ ዞር ብለህ አስብ። ሙኪን ገና እድሜው በእኔ ግምት 25 26 እንደዚህ ይሆነዋል ብዬ አስባለሁ። ከዛም በታች ሊሆን ይችላል፣ የበረሃ ጉዳይ ሊሆን ይችላል፣ አላውቀውም። እና በዚህ እድሜ ላይ ያለ መቼም ጦት አትጠባም። ሁሉን ታውቃለህ፣ ታገናዝባለህ። ብታገናዝም ነው ሳውዲ አረቢያ ድረስ በባህር ሄድከው። ያኔ ጥንካሬ አለ፣ አይምሮህም የበሰለ ይመስላል። እና ያን ቪዲዮ ስትሰራ ምን ተሰምቶህ ነው? ይህ ሁሉ እርግማን ላንተ ይጠቅመሃል? ጥሩ አይደለም። የሰውንም ቀልብ መስበር ጥሩ አይደለም። አባትህ ሲያየው ቀልቡ ይሰበራል። እናትህ እህትህ ስታየው ቀልቧ ይሰበራል። ወይኔ ልጄ ምን ሆኖ ነው? አብዶ ነው ወይ? በጤናው ነው ወይ እንደዚህ የሚሆነው ብላ ነው የምትልህ። እና ያኔ እንደዚህ ተንዘላዝሎ ራስን ማዋረድ ማለት በጣም ከባድ ነው። እኛ በምንችለው አቅም በምንችለው ነገር ራሳችንን ማክበር አለብን። እኛ ያላከበርነው ነፍስያችንን ወላ ስጋችንን ያላሸነፍነው ማንም ኢክትራም ሊያደርግልንና ሊያሸንፍልን ማንም አይችልም። የምንሰደበው እኛ ነን። የሚሰድበን ሰው ነው አይደል? የሚጽፍልን ሰው ነው። የምናነበው እኛ ነን። ጥቅም እናገኝበታለን ብለን ነው። በዚህ የመጣ ጥቅም በአፍንጫ ይውጣ፣ በእርግማን
ይድፋህ እየተባልክ አፈጠኔ ብላ እየተባልክ በዚህ የመጣ ኮመንት ለአንተ ምንም የሚጠቅመ ነገር የለም። ፎሎ ለመሰብሰብ ከሆነ ስንት ነገር ለመስራት ትችላለህ። ልጅ ነህ። ብትጨፍር፣ ብትዘል፣ ስፖርት ብትሰራ፣ ብትቆፍር፣ ብትተክል፣ ላሞቹን በጎቹን እንትን እያልክ ከነሱ ጋር እየተዝናና ብትሰራ እሱ ራሱ ለአንተ ተመልካችነትን ታገኛለህ። ያዝኑልሃል። ወይኔ ወንድማችን በዚህ በረሃ እየተቃጠለ ፎሎ አድርጉት ነው የምንባባለው። ላኪን አንተ እዛ ላይ ወጥተህ ሽርጥ ለብሰህ እንዲህ ስትንዘላዘል በጣም በጣም ታሳዝናለህ። መቼም እያየህ ነው፣ ትሰማለህ። ያያችሁትም ትኖራላችሁ። ዘመድ ከሆናችሁ ከቻላችሁ ምከሩት። የሚመለስ ከሆነ ሊመለስ ይችላል። ኢንሻአላህ አላህ ይመልስ፣ ቀልብ ይስጥህ። የሰው ቀልብ እንደሰበር ቀልብህን አላህ ይመልስልህ ብለን ዱዓ እናደርግልሃለን። ሌላ ደግሞ አንድ የሆነች እህት አለች። አሜሪካን ይሁን ለንደን ይሁን የት ሀገር እንደምትኖር አላቅም፣ ግን ኢሮፕ ነው የምትኖረው፣ አረብ ሀገር አይደለም። እሷ ደግሞ ምን አደረገች? እርጉዝ ናት መሰለኝ፣ ልትወልድ ሆስፒታል ገብታለች። ሆስፒታል ገብታ አልጋ ላይ ተኝታ ምጥ እያማጠች ላቧ እየተጠፈጠፈ ቪዲዮ እንዲሰሩላት ቪዲዮ ታሰራለች ማለት ነው። እያማጠች በሞት አፋፍ ላይ እያለች ሞት ነው የሚወስዳት ወላ ልጇን ነው የምታመጣው ተብላ እየተጠበቀች፣ እስቲ ካሜራ አርጉና ካሜራ እንትን አርጉኝ፣ ፎቶ አንሱኝ። አሁን በዚህ የመጣ ፎሎ፣ በዚህ የመጣ ኮመንት ለአንቺ ምን ይጠቅምሻል እህቴ? ለምን ራስሽን ታሰድቢያለሽ? አንቺ በዛን ሰዓት ስንት ስቃይ ነው ያለብሽ? እስራኤል ሁሉ ዙሪያሽን ከቦሻል። አሁን ሊወስድሽ ነው ወላ ሊምርሽ ነው አይታወቅም። በዛን ሰዓት ስንት ጸሎት ተደብቆ ነው አይደል? ጸሎት ስታደርጉ ክርስቲያኖችም ሆናችሁ ሙስሊሞች ጸሎት ስታደርጉ ተደብቃችሁ ነው የምታደርጉት ወላ ሰው እንዲያይላችሁ ሰው ፊት ሆናችሁ ያ ረቢ ያ አላህ ያ ረቢ አላህ ነው የምትሉት? እስኪ ንገሩኝ። እችን ኮመንት ላይ ብቻ ጻፉልኝ። እችን ብቻ በስውር ነው ዱዓ የምታደርጉት ወላ ሰው እንዲያይላችሁ ሰው ፊት ተቀምጣችሁ ነው? በእርግጥ እኛ ሙስሊሞች ስንሰግድ ጀማዓ ሆነን እንሰግዳለን፣ ዱዓ እናደርጋለን። ይሄ ጀማዓ ነው። ትንሽ ሰዓት ስለሆነች አንድ ላይ ተሰብስበን የሰላቱ ህግ ነው ማለት ነው። እንደዚያ እንሰግዳለን። ዱዓ ደግሞ ስናደርግ ከጨረስን በኋላ እጃችንን ስንዘረጋ ታውናላችሁ አይደል? ግን ምን ካፋችን እንደሚወጣ ምን በልባችን ውስጥ እንዳለ ማንም ሰው አያውቅም። ማንም ሰው አያውቅም። እኛ በራሳችን በውስጣችን እጃችንን ዘርግተን ያ ረብ የምንፈልገውን ስጠን ብለን እናደርጋለን። እንዲህ ነው የምታደርጉት። ክርስቲያኖችን ብትሆኑ ቤተክርስቲያን ስትሄዱ እንደዚያው ጸለያችሁ በውስጣችሁ የምትጠይቁትን ጠይቃችሁ ነው የምትመለሱት እንጂ ፎቶ አንሱኝ ዱዓ ላረግ ነው ብላችሁ ነው የምታደርጉት? እስኪ ንገሩኝ። ሁላችሁ ሙስሊሞችም ክርስቲያኖችም እህቶቼ ኮመንት ላይ ጻፉልኝ። እኔ በጣም ገርሞኝ ነው። በቃ በቁም ነገር ነው ያየኋት። አዘንኩኝ። ላቧ በዚህ እየተንጠፈጠፈ ቪዲዮ ትቀረጻለች። ይሄ ለማን ነው? እሺ ሳታየው ብትሞትስ? ልጇን እንኳ ሳታይ ብትሞትስ? አይገርማችሁም? እኔ በጣም ገርሞኛል። እንዴት ሰው እንደዚህ የዚህን ያክል ለፎሎ መሰብሰብ ይሄን ያክል መንሰፍሰፍ ምን ማለት ነው? እስኪ ኮመንት ላይ ጻፉልኝ እህቶቼ። እና በጣም ገርሞኝ እንዴት እንደዚህ ይደረጋል? ይሄን ያክል ሆነናል ወይ? እኛ ፈጣሪያችንን ረስተነዋል ወይ? በቃ ለቪዲዮ ብቻ ነው። እኛ እጮኛ ሲመጣ ቪዲዮ አምጡ ነው፣ ሰፕራይዝ እናርገው ነው፣ ቅብጥርሶ እናርገው ነው፣ ቅብጥርሶ እናርገው ነው። ለማንኛውም ነገር ቪዲዮ ሁሉ ነገር አደባባይ ላይ መውጣት አለበት። ምንድነው የቀራችሁ? እሺ ምንም እኮ ነገር የቀረ ነገር የለም በዚች ዓለም ላይ። ሰው የሚያየውን ማያየውንም የሚያየውንም ፊት ለፊት እያወጣችሁ እዩልን፣ እባካችሁ እዩልን። በቃ ምን ማለት ነው ይሄ? ሞታችሁን ረሳችሁት? አትሞቱም? ያንን ቪዲዮ ሳታዩ ብትሞችስ እህቴ? እነዛ ቀሪዎቹ ያውሻል ወይኔ ብለው ነው የሚታዘቡሽ። ምንም እንትን የሚሉሽ ነገር የለም። አንቺ ግን ፎሎ የምታገኝ መስሎሽ ምጥ እያማትሽ በዛን ስቃይ ላይ እያለሽ በዛን ጭንቀት ላይ እያለሽ፣ መቼም እናቶች ታውቃላችሁ ሁላችሁም ያለውን ጭንቀት
በዛ ላይ እያለች እስቲ ቪዲዮ ቅረጹኝ ይባላል። እስኪ ፍረዱት እናንተ። እኔ በጣም ገርሞኛል በጣም እና ኮመንት ጻፉልኝ። ክርስቲያኖቹም እህቶቼ፣ ወንድሞቼ እንዲሁም ሙስሊሞች ሁላችሁም ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።